ሀይ የኔ ውዶች፣ ዛሬ አንድ ጥያቄ ያለኝና መልሱልኝ። እኔም እንደምታዩኝ ሸቃላ ነኝ። ሸቃላ ስሙ ራሱ ደስ ይላል። ቦታው ላይ ስትሆኑ ግን የማትመኙትን ህይወት አንዳንድ ስትኖሩ ደስ ይላል። እና ጥያቄ ያለኝ ልበላችሁ እና ጥያቄ ምንድን ነው መሰላችሁ? እስቲ እስከ ዛሬ ለማይረባ ልብሶች ስንት ነገር አውጥተናል። ለማናቀው ለማንም ጌም ተጫዋች ስንት ጊፍት አውርደናል። ለወንድ ስንት ብር ልካችሁታል? ለቅድስት ቤተ ክርስቲያንስ ምን አድርጋችሁ ታውቃላችሁ? ለማንም ጌም ተጫዋች ጊፍት በደንብ ታወርዳላችኋል። እስቲ ለቤተ ክርስቲያን አገልጋዮችስ ምን አድርጋችሁላችሁ ታውቃላችሁ? ጌስት ሊንካን ኢቭን ጊፍት ሰጥታችሁ ታውቃላችሁ? በየጌም የሚጫወቱት እንትኖች ላይ የአረብ ሀገር ሴት ናችሁ ጊፍት የምታወርዱት። ለቤተ ክርስቲያን አገልጋዮች ለምንድን ነው የማታወርዱላቸው? እነሱ ገስት ላይ መታችሁ ለምንድን ነው አብራችሁ ማታደምቋቸው? እንደ ማንኛውም ጌመር እንደሚጫወተው ጊዜ ጌም ሲጫወቱ ለጌማቸው ዝግጅት ሎጎ እንደምትለብሱት ለምንድን ነው የእንትኖችን የመዛሙራንን መዝሙር ሲወጣ ሎጎ ማትለብሱላችሁ? ቤተክርስቲያን ጥሪ ስታቀርብላችሁ ለምንድን ነው ማትሳተፉት? ግዴታ ጌም መሆን አለበት? ጭፈራ መኖር አለበት? ይቅርታ እሱ አይመለከተኝም። ዋና ቁም ነገሬ ለወንድ ከምታወጩ 100,000 ብር ለቤተ ክርስቲያን 10,000 ብር ስጭ። ትጸድቅበታለሽ። የዘላለም ቤትሽን ትሰርበታለሽ። ቤተ ክርስቲያንን የሚሰራ የታደለ ነው። ቤተ ክርስቲያንን የሚሰራ የተመረጠ ሰው ነው እና ቤተ ክርስቲያን ስሩ። ስለ ቤተ ክርስቲያን ተሳተፉ። ስለ ጌም መሳተፍ ከፈለጋችሁ ግን መፍታችሁ ነው። ግን ቤተክርስቲያን ስሩ፣ ቤተክርስቲያን ላይ ተሳተፉ። ለወንድ ከሚሰጡት 20,000 ብር ላይ 5,000 ብር ለቤተክርስቲያን፣ 15,000 ብር ደግሞ ለራሳችሁ አስራት በኩራታችሁ ለነፍሳችሁ ጽድቅ ነው። ለራሳችሁ ኑ። እቺ ዓለም ከንቱ ናት። ነገ ትተን የምንሄደው የዘላለም ቤታችንን እንስራ። ምድራዊ ጊዜውን ተውት። እንዳኖረን እንኖራለን።